ሰላም ጤና ይስጥልኝ የህልም ቻናል ቤተሰቦቼ እንዴት ናችሁ? ሰላም ከረማችሁ ወይ? አሁን ዛሬ ማቀርብላችሁ 8 ህልሞችን ካያችሁ ምልክት ማለት ነው። 8 ህልሞች ካያችሁ ትርጉማቸው በጣም ደስታ፣ ስኬት፣ የምትመኙትን ነገር ማግኘት የሆነው ትርጉማቸውን ህልሞች አቀርብላችኋለሁ። ከነዚህም አንደኛ አረንጓዴ ልብስ ለብሶ ማየት፣ ሁለተኛ ሻማ በርቶ ማየት፣ ሻማው በርቶ ማለት ነው። ሶስተኛ መኪና መንዳት፣ መኪና እየነዳችሁ ማየት በጣም ትርጉሙ ደስታ እና ጥሩ ነገር የሆነ ህልም ነው። አራተኛ በህልማችሁ በደንብ ለባብሳችሁ ዝንጥ ብላችሁ ካያችሁ ይሄም ደስታን የሚያመጣ ህልም ነው። ደስ ብሏችሁ ደግሞ ካያችሁ ህልም ውስጥ ሆናችሁ ደስ ብሏችሁ ካያችሁ ይሄም ደስታን የሚተካ ደስታ ማለት ነው በህልም። ስድስተኛው ስትደንሱ ካያችሁ ሴትም ሆነ ወንድ ማንኛውም ሰው ስትደንሺ ካያችሁ ደስታ ነው። ግን ሙዚቃ መኖር የለበትም። ዳንሱ ካለ ሙዚቃ መሆን አለበት። ሰባተኛው ዱዓ ማድረግ ወይም ጸሎት ስታደርጉ ካያችሁ በህልም ደስታ የምትመኙት ነገር እንደሚሳካ የሚያሳይ ምልክት ነው። ስምንተኛ ስትጸዳዱ ማለት ሽንት ቤት ገብታችሁ ስትጸዳዱ ይሄም ደስታን የሚያመጣ ማግኘትን፣ ስኬትን የሚያመጣ ህልም እንደሆነ ያሳያል። እነዚህ ህልሞች እንግዲህ አንደኛ አረንጓዴ ልብስ ለብሶ ማየት፣ ሁለተኛ ሻማ በርቶ ማየት፣ ሶስተኛ መኪና መንዳት፣ አራተኛ በደንብ ዘንጦ ለባብሶ ማየት፣ አምስተኛ በህልም ደስ ብሎህ ማየት፣ ስድስተኛ ስትደንስ ማየት ካለ ሙዚቃ፣ ሰባተኛ ዱዓ ወይም ጸሎት ስታደርግ ካየህ፣ ስምንተኛ ስትጸዳዳ ማየት። እነዚህ ህልሞች ደስታን፣ ስኬትን፣ ምኞት ማሟላትን፣ ከችግር መውጣትን የሚያመጡ ህልሞች የህልም ምልክቶች መሆናቸው ያሳያል። እና ይሄንን ሰምታችሁ እንደዚህ አይነት ህልሞች ስታዩ፣ እነዚህ ምልክቶች ስታዩ የተሳካ የሚሳካ ነገር ደስታ እንደሚመጣ አስባችሁ የኔንም ቻናል ሰብስክራይብ፣ ላይክ በማድረግ ኮመንትን በመጻፍ እንዲህ ብትይ ጥሩ ነው፣ እንዲህ ብታደርጊ ጥሩ ነው የሚል አስተያየት እንድትሰጡኝ ጠይቃችኋለሁ ማለት ነው።